የተከበራችሁ የራህማቱ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ለፀጉር እድገት፣ ለሚሰባበር፣ ለሚነቃቀል፣ ለሁሉም ነገር የሚሆን ምርጥ የሆነ ሄር ግሮ ይዤላችሁ መጥቻለሁ። ወይም የፀጉር ቅባት በጣም ቆንጆ የሆነ ውህድ ነው ዛሬ ይዤላችሁ የመጣሁት። አሁን ቀጥታ ወደ አሰራሩ እሄዳለሁኝ። አሁን 3-4 የሚሆን ሮዝመሪ በደንብ አጥበን እናዘጋጃለን። ያው በዚህ መልኩ በደንብ አጥቤዋለሁኝ። ከዛ በሶፍት ወይም በንጹህ ጨርቅ ማድረቅ እንችላለን። በደንብ ማድረቅ አለብን። አሁን እቀነጥሰዋለሁኝ። ያው አሁን ሁሉንም ቀንጥሼ ጨርሻለሁኝ። አሁን ያዘጋጀሁት ሮዝመሪ በመፍጫ እፈጨዋለሁኝ። አሁን የፈጨሁትን ሮዝመሪ በትንሽ ድስት ወይም በመጥበሻ በፈለግነው እቃ ላይ እናደርጋለን። አሁን ኦሊቭ ኦይል በዚህ ሀዳ እንዳደርጋለሁኝ። ኦሊቭ ኦይል ስንገዛ ወይም ኦሊቭ ኦይል ስንጠቀም የምግብ ወይም የፀጉር መሆኑን ማረጋገጥ አለብን። አብዛኛውን ጊዜ የምግብ ኦሊቭ ኦይል ከተጠቀምን ፀጉራችን ሽበት ይወጣብናል። ሽበት ካለብንም ያ ጭራሽ ያብሰዋል ማለት ነው። ስለዚህ ትክክለኛ ኦርጋኒክ የሆነ ኦሊቭ ኦይል ወይም የፀጉር ራሱ የቻለ ኦሊቭ ኦይል አለ፣ እሱ ተጠቀሙ ማለት ነው። ከዛ በመቀጠል አሁን ያዘጋጀሁት ሮዝመሪ ኦሊቭ ኦይል አድርጌበታለሁኝ። ለተወሰነ ደቂቃ እሳት ላይ እጥደዋለሁ። አሁን ያው ትንሽ ደቂቃ ነው እሳት ላይ የጣድኩትኝ፣ 1-2 ደቂቃ። በዚህ መልኩ እንደዚህ የሮዝመሪው ቅጠል ትንሽ ከለሩ ሲቀይር እናወርደዋለን ማለት ነው። አሁን በትንሽ እቃ ላይ እገለብጣለሁኝ። ይሄኛው ሻያ በተር ነው። ሻያ በተር የተለያየ አይነት ሻያ በተር አለ። እናንተም ማንኛውም የምትፈልጉት አይነት ሻያ በተር መግዛት ትችላላችሁ። በዚህ 1 ማንኪያ የሾርባ ማንኪያ አደርጋለሁ። በዛ አድርጋችሁ መጠቀም ትችላላችሁ። እንደምትፈልጉት አይነት መጠን መጠቀም ትችላላችሁ። አሁን ሻያ በተሩ እንዲቀልጥልን ማለት ነው ትኩስ ውሃ አፍልተን ትንሽ እቃ ላይ እናደርጋለን። ካደረግን በኋላ ያዘጋጀነው ውህድ ወደ ድስት ላይ እናደርጋለን። ያው ሻያ በተሩ በደንብ እንዲቀልጥ ማለት ነው። እሳት ላይ መጣድ አይጠበቅበትም። እንደዚህ ውሃ አፍልተን እዛ ውስጥ ካስቀመጥነው ይቀልጣል ማለት ነው። ያው አሁን በደንብ ቀልጧል። ያው ከውሃው ላይ አውጥቼዋለሁኝ እና በደንብ ነው የሚብላላው። በጣም ቆንጆ ይሆናል ማለት ነው። እዛው ውሃ ውስጥ ቢበርድ ስናስቀምጠው። አሁን በስስ ጨርቅ አጥለዋለሁኝ። ያውን በደንብ አጥለዋለሁኝ። በስስ ጨርቅ ስናጠለው በጣም ቆንጆ ነው የሚወርደው። ምንም ነገር አይገባበትም ማለት ነው። በማጥለያ ካጠለን ነው ደግሞ አንዳንድ ነገር ሊወርድ ስለሚችል በስስ ጨርቅ እናጠለው ጥሩ ነው። ከዛ በመቀጠል 3 ቫይታሚን ኢ አደርጋለሁኝ። ካላችሁ ተጠቀሙ፣ ከሌላችሁ ምንም ችግር የለውም፣ ያለመጠቀም እንችላለን ማለት ነው። እኔ 3 ቫይታሚን ኢ ተጠቅሜያለሁኝ። ከዛ በማንኪያ በደንብ አዋህደውና ለ3 ሰዓት ለ4 ሰዓት ቁጭ አደርገዋለሁ። ጭቃ ቅባት ነው የሚሆነው ማለት ነው። 4 ሰዓት 5 ሰዓት። ያው አንዳንድ ቦታ ቀዝቃዛ ከሆነ ተሎ ጭቃ ይሆናል። ሙቀት ያለበት ሀገር ከሆነ ደግሞ ያው ሙቀቱ ራሱ ስለሚያቀልጠው ይቆያል። ስለዚህ ይሄው ካቆየነው በኋላ እንደዚህ ነው የሚሆነው። ጭቃ ቅባት ነው የሚሆነው። እጅግ በጣም ነው ደስ የሚለው። በተለይ ፀጉራችን ስንቀባው ልስላሴው
ልነግራችሁ አልችልም። እጅግ በጣም ቆንጆ ነው። ለጠንካራ ጸጉር፣ ለማንኛውም አይነት ጸጉር የሚሆን ውህድ ነው። በጣም ቆንጆ ነው። ትወዱታላችሁ፣ ሞክሩትኝ። ያው አሁን እየቀባሁኝ ያሳያችኋለሁ ማለት ነው። ለዚህ ጸጉር በጣም ነው የሚያምረው። ተቀብታችሁት ጠዋት እንደዚህ በሶስት ሰርታችሁ ወይም በሁለት ወደ ኋላ ሰርታችሁ ስትፈቱት እንዴት እንደሚያምር ልነግራችሁ አልችልም። እና መታጠብም አለመታጠብም ትችላላችሁ። ተቀብታችሁ በደንብ ተቀብታችሁ ታጠቡት። ላትታጠቡ ከፈለጋችሁ ደግሞ ቅባት እንደምትጠቀሙ ቅባት እንደምትቀቡ ትንሽ ተቀቡና እንደዚህ በሶስት በሁለት ስሩና ጠዋት ፍቱት። እጅግ በጣም ነው ደስ የሚለው። ልስላሴው በጣም ደስ ይላል። ምንም አይነት ሽታ የለውም። የሮዝመሪ ሽታ ነው። ሮዝመሪ ነው የሚሸተው እና ሌላ የሚያስጠላ ሽታ የለውም። እና ካልፈለጋችሁ ተቀብታችሁ መታጠብ ትችላላችሁ። እንደነገርኳችሁ ቅባት እንደምትጠቀሙ እንደምትቀቡ ተቀብታችሁ አለመታጠብ ትችላላችሁ፣ ሳታበዙ ማለት ነው። ተቀብታችሁ ጠዋት እንደዚህ ሰርታችሁ ስትፈቱት እጅግ በጣም ነው ደስ የሚለው። ወዙ እና ልስላሴው ጠንካራ ጸጉር ካላችሁ በጣም አሪፍ ነው። ስለዚህ እንደዚህ ሰርታችሁ ሞክሩትኝ ማለት ነው። ያው ማየት ማመን ነው። ዝም ብለን ሳንሰራው ሳንሞክረው ምንም ነገር ይሄ ዝም ብሎ ነው ልንል አንችልም ማለት ነው። እና ሞክሩትኝ። አንድ ነገር ስትሞክሩት ነው ጥቅም ልታገኙበት የምትችሉት ማለት ነው። እጅግ በጣም ቆንጆ ነው። ሞክሩትኝ። ያው እኔ እንደዚህ በደንብ ቀብቻታለሁኝ እና በሶስት እሰራዋለሁ ማለት ነው። ሶስቱም በደንብ ቀብቼ ሰርቼዋለሁኝ። ወዙ በጣም ነው የሚያምረው። እንደውም ልስላሴው ስትፈቱት የሚሰባበር የሚነቃቀል ጸጉር ካላችሁ በጣም ፍቱን መድኃኒት ነው። ስለዚህ ሰርታችሁ ሞክሩትኝ እላለሁኝ። የዛሬ ቪዲዮ ይህንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። ለራህማቱ አዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከማገኛችሁ ድረስ በያላችሁበት ሰላም ይብዛልኝ። ባባቸው